ይሄ ቤት ሲሰራ እኔ አንድ መነኩሴ ነኝ። በዚህ ሁሉ ቤት ውስጥ ለመኖር አይደለም፣ ዓላማ ነበረው። ነገር ግን ያንን ዓላማዬን ይዤ በዚህ ለመኖር ግን እድሉን አላገኘሁም። አቡነ ሩፋኤል ሰሞኑን ወደ 100 ሚሊዮን ምናምን የሚደርስ ቤታቸውን ሰጥተዋል አሉ። ለመቄዶንያ ሰጥተዋል። አባታችን ወደ ደግ ነው። እግዚአብሔር ይስጥዎት። እዛ አባታችን እግዚአብሔር ይስጥዎት። ያው ከምስጋና ብንጀምር ጥሩ ነው። ምክንያቱም ብዙ አባታችን ከሞቱ በኋላ ሴቶች ከሚጋደሉበት ወይዘሮ ከኔ 1 ሚሊዮን ብር ዘርጋንታ ከሚባል በቁም እያለው ሰጥቻለሁ ማለት ጥሩ ነው። እንደ ሌሎቹ ሊቃነ ጳጳሳት የወራሽ ማዕት መጥቶ ምክንያቱም ሀገረ ስብከቴ በውጭ ሀገር ስለሆነ እዚህ መቆየት አልቻልኩም። በዚህ ምክንያት ከዚህ ቤት የሚገኘው ገቢ ቅድም እንደተጠቀሰው ለበጎ ስራዎች ሲውል ኖሯል። ይሄ ቤት ጠቅላላ ስራው 3 ዓመት ነው የፈጀው። ከስራው በኋላ 19 ዓመቱ ነው። ይሄንን እንግዲህ ለማስተዳደር ለመምራት እኔ በቦታው ስለሌለው የኔን ስራ ወይም የኔን ሐሳብ የሚያስቀጥልልኝ አካል ያስፈልገኛል ብዬ ለረጅም ጊዜ ሳስብ ነበር። በዚህ ምክንያት ይሄንን ተግባራዊ ያደረኩ። ብዙ ሰዎች አስተያየት ሰጥተዋል። የሁሉንም አስተያየት በአድናቆት በደስታ አስተናግዳለሁ። ለምን ይሄ ቤት ለገዳም ቢሰጥ፣ ለቆሎ ትምህርት ቤት ቢሰጥ፣ ለእንዲህ ቢሰጥ እያሉ መስጠት ያለመዱ በአብዛኛው በሰው ስጦታ ላይ ግን ፍርድ የሚሰጡ ብዙዎች ናቸው። ዘመናችን በጣም የሚገርም ነው። ሶሎ ያለቀው ጫማውን የማይመጸውት በሰው ስራ ገብቶ መከራውን ያያል። ሁሉም የጽድቅ ስራ ናቸው። እኔ ግን ይሄን መረጡ። የመምረጥ መብት አለኝና ድሆችን የመደገፍ ነዳያን የመደገፍ የሚለው ላይ ልቤ ያደላ። ገዳም ጠልቼ አይደለም፣ መነኩሴ ነኝ። ግን ልቤ ያደላው እዚህ ላይ ስለሆነ ነው። ስለዚህ ልቤ ወዳደላው በሺ የሚቆጠሩ በጎ አድራጎት ድርጅቶች አሉ። ሁሉም ግዴታቸውን እየተወጡ ነው። ከነዚያ ሁሉ ደግሞ በመቄዶንያ ላይ ልብ ያረፈ ሰው ገበያ ሄዶ የሚገዛው ልብ የወደደውን አይኑ የወደደውን ነው። ስለዚህ ልቤ ስለወደደ ለመቄዶንያ ሰጠው እንጂ ያ ማለት ሌሎቹ ስራ ላይ አይደሉም ማለት አይደለም። ግን ሁሉን መሆን አይቻልም። ጥቂት ሰዎች ደግሞ ምን አለ ቤቱ ተሸጦ ለዚህ ይሄን ያህል ሚሊዮን ለዚህ ይሄን ያህል ሚሊዮን ብታካፍላቸው የሚል አስተያየትም ሰምቻለሁ። ያ አይደለም ፍላጎቴ። እኔ ሰው ነኝ፣ አልፋለሁ። ልጅና ህንፃ ስም ያስጠራል። እንደ ንስሐም እንዲቆጠርላቸው። ምክንያቱም ገንዘቡ እንዴት እንደመጣ እሳቸው ጳጳስ ናቸው፣ መነኩሴ ናቸው። ሞቻለሁ ብለው 40 ተበልቶላቸው 80 ተበልቶላቸው መግነዝ ተገንዘው ወገን የለኝም ዘመድ የለኝም መነኩሴ ነኝ ሞቻለሁ ብለው ነው የተሾሙት። ተንቀሳቃሽ ሬሳ ነኝ ብለው ነው የተሾሙት። ግን ደግሞ 120 ሚሊዮን ብር ይታላቸው መመራን አንድ ጊዜ ቶካሊ $10,000 ሰጥተዋል። 120 ሚሊዮን እዚህ ጋር እናቴ። እስቲ እንደዚህ አይነት ገዳም አለ። መነኮሳቱ በጣም ተርበዋል። ምናምን በዚህ ባንክ አካውንት አስገቡ 120 ሚሊዮን ብር እናቴ። ጀምሮ ዛሬ የደረስኩበት ድረስ እንደ ዛሬ አዝኜም ልቤም ተሰብሮ አያውቅም። አንቺ ሀገር ግን አባታችን በእውነት አመስግኛለሁ። በቃ ስለዚህ ይሄ ህንፃ የኔ ስም መኖር አለበት። ነገ ስሞት እንደተባለው እኔ ልጅ የለኝም። ስለዚህ ይሄ ህንፃ ለአንድ ድርጅት ተሰጥቶ ያ ድርጅት እንዲጠብቀውና ታሪክ እንዲሆን ነው። በዚህ ምክንያት ነው የተመረጠው። ቅድምም ተነግሯል። 120 ሚሊዮን ብር አይደለም፣ እኔ ሌላ ምንም ነገር የለኝም። የሚቆጠር ብር አይደለም እኔ ያለኝ። ይሄ ቤት በጊዜው ቅድም እንደሰማችሁት ነው 3.1 ሚሊዮን ነው የፈጀው። ይሄ ቤት ከ21 ዓመት በፊት እንግዲህ የነበረውን ዋጋ ታውቃላችሁ።
ስለዚህ ብዙ ሲነገር ስለሰማን ይሄን እንድትረዱት ነው። እኔ ያስረከብኩት በጊዜው በዚህ በ3 ሚሊዮን ብር የተሰራ ነው። ዛሬ ግን ባለሙያዎች ገምተውት 120 ሚሊዮን ደረሰ። ይሄ ነው። የዛሬ 20 ዓመት ዶሮ ስንት ብር ነበረች? ዛሬ ስንት ናት? በቃ እንደዛ አስቡት። ይሄ ነው። እንቁላል ስንት ነበረ የዛሬ 20 ዓመት? በቃ ይሄ ነው። ይሄ ነው የሆነው። ስለዚህ ይሄ ድርጅት እንዲሰራበት እንዲያገለግልበት ነው ያደረኩትና ይሄንን እንድትረዱልኝ እፈልጋለሁኝ። አሁን ሲያቋቁም ለመቄዶንያ መሰጠቱን በመስጠት ደግፋለሁ፣ ግን ትክክል አይደለም ባይ ነኝ። ገንዘቡ የቤተ ክርስቲያን ሀብት ነው፣ የቤተ ክርስቲያን ንብረት ነው። የተገኘው ከምዕመናን ኪስ ነው። ጧፍ፣ ዕጣን፣ ዘቢብ ያጡ የተራቡ አብያተ ክርስቲያናት ገዳማት አሉ እና ለነሱ ተሰጥቶ ቢያንስ ኪራይ እንኳን እየተከራየ ለነዛ ጧፍ፣ ዕጣን፣ ዘቢብ እንዲሟላ ማድረግ ሲቻል ከቤተ ክርስቲያን አውጥተው ነው ለቢንያም የሰጡት ማለት ነው። እና ለመቄዶንያ በመሰጠቱ በስጦታው አልቃወምም። የተሰጠበትን መንገድ ግን እቃወማለሁ። ይመዝገብልኝ። ይሄ አሜሪካ ታክሲ ጠብቀው ነድተው ውሻ አጥበው አሮጊቶችን የፈረንጅ አሮጊቶችን ካካ ጠርገው እንቅልፋተው እግራቸው እስኪንቀጠቀጥ ፓርኪንግ ሰርተው ግርድና ሰጥተው ከዚያ በኋላ እመቤቴ ብለው ገብርኤል ብለው ሚካኤል ብለው ሄደው የሰጡት ብር ነው። ምዕመናን የሰጡት ብር ነው። የቤተ ክርስቲያን ሀብት ነው። የመነኩሴ ሲሞት ቆቡ እና መስቀሉ ለቤተ ክርስቲያን ሙዚየም እንዲቀመጥ ንብረቱን እነ ወይዘሮ የሺ እነ ወይዘሮ ትንባላል እነ ከሌ የሚቀራመጡበት ምክንያት የለም። ቢንያም የቤቱን ሰነድ ካርታ እንድትረከብልኝ ከብፁዕ አቡነ ዲዮስቆሮስ በትህትና ጠይቃለሁ። ይሄ የቤቱ ካርታ ነው። እዚህ የምታዩቸው ከካርታው ጋር የተያያዙ የመብራት ውል፣ ለዚህ ለቤቱ ደግሞ በየዓመቱ የጣራና የግድግዳ እንደምታውቁት የሚከፈል ግብር አለ። ይሄንንም እንዳይቸገሩ የ2018 ዓመተ ምህረት የጣራና ግድግዳ 65,000 ክፍያ ፈጽሜያለሁ። ይሄ ቤት ምንም አይነት አንድ ብር ዕዳ የለበትም። ይሄን ሰነድ ብፁዕነቱ ያስረክቡልኝ። እሺ፣ ከዚህ በመቀጠል የቤቱን ቁልፍ አስረክባለሁ። ይህ ቁልፍ የዚህን የመቄዶንያን ይህን ቤት በር የሚከፍት ብቻ ሳይሆን ለምጽዋት የተቆለፉ ልቦችን የሚከፍት ቁልፍ ነው። ቤተ ክርስቲያን ቁጭ ብሎ ያገኘውን ንብረት ቤተ ክርስቲያን ናት መውሰድ ያለባት፣ ቤተ ክርስቲያን ናት መቆጣጠር ያለባት፣ ሲሞትም መውረስ ያለባት ቤተ ክርስቲያን ናት እንጂ መቄዶንያ ሶሎፌኒያ ምናምን ትክክል አለ። ቢንያም ወንድማችን አሁን ለቢንያም ነው መልእክት የማስተላለፈው። አንተ ልበ ብርህ ኮንክ፣ አንተ ብልህ ኮንክ ጳጳሱ ሰጥተው የለ ቤቱ ነው። አንተ ደግሞ አምጥተህ ለቅድስት ቤተ ክርስቲያን ይኸው ይሄን ቤት ለገዳማዋት ይሁንልኝ። ታውቃለህ፣ የመነኮሳትን ነገር ታውቃለህ፣ ገዳማውያን ያሉበትን ችግር ታውቃለህ። ምን ያውቃል? ስለዚህ አንተ ደግሞ ወስደህ ለገዳማት ብትሰጥ ደስ ይለኛል። ቢንዬ ቆርጣችሁ ለቢኒ ላኩልኝ፣ ቆርጣችሁ ላኩልኝ። የግፍ ገንዘብ ነው በሉት። የግፍ ገንዘብ ነው፣ የግፍ ገንዘብ ነው። የቤተክርስቲያን ገንዘብ ነው። በቤተክርስቲያን ስም የመጣ ነው። አቡነ ፋኑኤል ዶክተር ቢሆኑሽ ኢንጂነር ቢሆኑሽ አቡነ ፋኑኤል ጳጳስ ናቸው። ቤተክርስቲያን ሄደው ተሸሽገው 25 ብሔር ተኮር በሆነ መልክ ህገወጥ የሆነ ሲመተ ጵጵስና አካሄዱ። ያመጣው በዚህ ጋር ሽጉጥ የሚያደርግላቸው አንድ ቤተክርስቲያን ሄደው ሲመርቁ 1,000 ዶላር $2,000 አበል የሚሰጣቸው
ያንን ሁሉ ዶላር የሚሰበስቡት ቆንጆ ስለሆኑ፣ ኢንጂነር ስለሆኑ፣ ሳይንቲስት ስለሆኑ፣ ዶክተር ስለሆኑ፣ ፓይለት ስለሆኑ፣ ጀነራል ስለሆኑ አይደል፣ ጳጳስ ስለሆኑ ነው። የኦርቶዶክስ አይከን ስለሆኑ ነው። ስለዚህ ብፁዕ አባታችን ከሌሎቹ በተሻለ መልኩ በቁሞት ንስሐ ስለገቡ 120 ሚሊዮን ብር እንትን ብዬም ቢሆን ይኸው እያያችሁኝ ሰጥቻለሁ በማለቶት እጅግ አድርጌ አመሰግናለሁ። ቆም ብዬ አመሰግኖታለሁ። የሰጡበትን መንገድ ግን እቃወማለሁ። ይህ ቁልፍ ልባቸው ለፍቅር፣ ለሰላም፣ ለአንድነት ለተቆለፈባቸው ሁሉ ልቦናቸውን የሚከፍት ቁልፍ ነው። ይህ ቁልፍ አንደበታቸው እንደመጣላቸው ክፉን ለሚናገሩ ዘመኑ የመርገም ዘመን ነውና የስድብ አፍ ይሰጣቸዋል እንዳለው እነዚህ አፎች ለሰላም እንዲከፈቱ የሚያደርግ ቁልፍ ነው። ስለዚህ ይህንን ቁልፍ ብፁዕ የሲኖዶስ ዋና ጸሐፊ ለክቡር ዶክተር ቢንያም እንዲያስረክቡልኝ በትህትና እጠይቃለሁ። እና ትክክል አይደለም። እሺ ሁላችሁ የተናገርኩት ትክክል ነው አይደለም? ጻፉ ሁላችሁ። ይሄ ለታሪክ ይቀመጥ። ይሄ ገንዘብ የቤተክርስቲያን ገንዘብ ነው። መቄዶንያን ራሱ ያጠፋዋል። ቢንያም ትጠፋለህ፣ እግዚአብሔርን ትጠፋለህ። የቤተክርስቲያን እንባ ነው። እድሜ አይኖርህም። ይኸው መዝግቡልኝ። እድሜ አይኖርህም ቢኒ፣ እድሜ አይኖርህም። ወዳጄ ነው፣ ወንድሜ ነው። የሚደውልልኝ የሚያነጋግረኝ ነው። ንገሩት። አንተ የተሰጠህን መንግስት ቢበል ምን አገባህ አንተ? ዘመድኩንን ነው እንደምትሰማው ካላለ በስተቀር በመቄዶንያ ያላችሁ በአጠቃላይ እኚህ ጳጳሱ የሰጡትን ገንዘብ ለተቸገረ ገዳም ጧፍ ዕጣን ላጡ ገዳማውያን ተከራይቶ ቤተክርስቲያን ተረክበው እንዲሰጥ ለነሱ መቀደሻ እንዲሰጥ አለቀ። ለመቄዶንያ ህዝብ አለለት። ይኸው 1 ቢሊዮን 2 ቢሊዮን ነሰይፉ እነማ እየለመኑ እንትን ይሉ የለም። አፋኔ ሊመልከቱ የኔ ገንዘብ ነው ማን አባቱ ያገባዋል? ኬታ ልል ነበረ። ኬታ መጡት። ያው አሳጥሬዋለሁ። ኬታ መጡት። እርሶ ኬታ መጡት። ከደሃው አሜሪካዊ ለነፍሱ ብሎ ቆቦትን መስቀሎትን አይቶ የቤተ ክርስቲያን እንደራሴ ነው ብሎ የሰጡት ገንዘብ ነው ይሄ።